ስለነገ መጨነቅ አቁመሽ ዛሬን በሙሉነት እንዴት መኖር እንደምትችይ መማር ብትጀምሪስ? የየዕለቱ ህይወትሽ ውስጥ አእምሮሽ ወደ ሌላ ቦታ ሊወሰድ ይችላል። እየበላሽ ነው፣ ነገር ግን ስለነገ ታስቢያለሽ። እየተራመድሽ ነው፣ ነገር ግን ስለ ትላንት ታስቢያለሽ። እየሰራሽ ነው፣ ነገር ግን አእምሮሽ እንዲህ ያለ ይጠይቃል። አንድ ነገር ቢበላሽስ? ብወድቅስ? መቋቋም ባልችልስ? ያኔ በሰው ፊት እንደተዋረድኩት እንደገና በሰው ፊት ብዋረድስ? ያኔ እንደዚያ ባላደረኩ ኑሮ በሚል ጸጸት እና ጭንቀት አእምሮ ቢወጠርስ? አእምሮሽ ያንን ያለፈ ውርደት ጸጸት እያመጣ ውድ ጊዜሽንና ትኩረትሽን እንዲወስድብሽ አትፍቀጂለት። በዚያ ላይ ትኩረትሽን ከማድረግ ይልቅ ትኩረትሽን ወደ አሁኑ ቅጽበት መልሺ። ምክንያቱም ባለፈው ውርደት ላይ ሆኖ ገና ባልመጣው ነገ ላይ መጨነቅ የዛሬ ሰላምሽ ነው የሚቀማሽ። እናም በዝግታ ችግሩ ገና ሳይደርስ ጭንቀት ጉልበትሽን ይጨርሰዋል። ነገር ግን በየቀኑ ልትለማመጂው የምትችይው አንድ ነገር አለ። አሁን ባለው ቅጽበት ውስጥ መኖር። አሁን ባለው መኖር ማለት ትኩረትሽን አሁን በዚህች ቅጽበት እየሆነ ባለው ነገር ላይ ማሳረፍ ነው። ስትበይ ምግብሽን አስተውዩ። ስትራመጂ እርምጃሽን አስተውዩ። ከሰው ጋር ስታወሪ አዳምጫቸው። ውጭ ስትሆኚ ዙሪያሽን ተመልከቺ። ሰማዩን አስተውዩ። ዛፎቹንም አስተውይ። ድምጾችን አስተውይ። ትንፋሽንም አስተውዩ። ለአእምሮሽ ይህን እያስተማርሽ ነው። እኔ እዚህ አለው። አሁን በዚህች ቅጽበት ነገ ወይም ባለፈው ውርደት ውስጥ መኖር አይጠበቅብኝም። ወደ አሁኑ ቅጽበት ስትመልሺ በዚያች ቅጽበት ውስጥ ትልቅ መረጋጋትን ታገኛለሽ። አሁን ወዳለሽበት ቦታ ስትመለሺ አሁን በዙሪያሽ ያሉትን ነገሮች ስታይ፣ ዛፎችን ስታይ፣ ሰዎችን ስትመለከቺ፣ ሰዎች የሚያወሩትን በረጋ መንፈስ ስታዳምጪ፣ አሁን ላይ ያለውን እውነት ብቻ ስታይ እና ስትመለከቺ ጭንቀትሽ በዚያ ሰዓት ላይ ይረጋጋል። ጭንቀትሽ ሲረጋጋ ደግሞ ጭንቀትሽ ባንቺ ላይ የነበረውን ኃይል ያጣል። ለነገ የሚሆን አዲስ ኃይል እና ጉልበት ታገኛለሽ። ነገ የሚመጡ ጭንቀቶች በልበ ሙሉነት የመጋፈጥ አቅም ይኖርሻል። ይበልጥ ብርቱ ትሆኛለሽ። በዚህ መልኩ ጭንቀትሽን ማሸነፍ እና መጋፈጥን ትችያለሽ። አንደኛ፣ በልምምድ የምታደርጊው ችሎታ ነው። በአንድ ቀን ውስጥ አይደለም፣ በአንድ ሳምንት ውስጥም አይደለም። ስቴፕ ባይ ስቴፕ ነው። አእምሮሽ መጨነቅ በጀመረ ቁጥር ታስተውያለሽ። ከዚያም ወደ አሁኑ ቅጽበት ትመለሻለሽ። ወደ ትንፋሽ ትመለሻለሽ። ወደ አካባቢሽ ትመለሻለሽ። ወደምታደርጊው ነገር ትመለሻለሽ። እናም በዝግታ ይከሰታል። ራስሽን መርዳት ትጀምሪያለሽ። እናም እንዲህ ባስተዋልሽ ቁጥር አካባቢሽን፣ ቦታሽን፣ ያለሽበትን ቦታ ምንድነው የሚያስጨንቀኝ እንዲህ ብለሽ ማስተዋል ትጀምሪያለሽ። ምንድነው የሚያስጨንቀኝ? አእምሮዬ ከልክ በላይ ማሰብ የሚጀምረው መቼ ነው? ትኩረቴን የሚስቡት ነገሮች፣ ሐሳቦች ምንድናቸው? ራስሽን ይበልጥ በረዳሽ ቁጥር በሐሳቦችሽ የመደናቀፍ እድል እየቀነሰ ይመጣል። እንዲህ ማለት ትጀምሪያለሽ። ይህን ሐሳብ አውቀዋለሁ። አእምሮዬ እንደገና እየተጨነቀ ነው። መከተል አይጠበቅብኝም። ይህ በጣም ትልቅና ኃይለኛ ችሎታ ነው። ሁለተኛ፣ ጉልበትሽን ለትክክለኛ ነገር አስቀሪ። ምክንያቱም አሁንም ህይወት ፈተናዎችን ማምጣቷ አይቀርም። ነገሮች መከሰታቸውም አይቀርም። ያልተጠበቁ ነገሮች መፈጠራቸው አይቀርም። አሁን ላይ መኖር ማለት አስቸጋሪ ነገር ፈጽሞ አይከሰትም ማለትም አይደለም።
ይልቁንም አስቸጋሪ ነገር ሲከሰት እሱን ለመጋፈጥ በቂ ጉልበት ይኖርሻል ማለት ነው። እውነተኛ ትኩረት ለሚያስፈልገው ነገር ጉልበትሽን ታስቀሪዋለሽ። እስኪ አስቢው፣ ስለ ነገ ችግር ቀኑ ሙሉ ስትጨነቂ ካመሸሽ ነገ ሲደርስ በደከመ ጉልበትሽ ነው የምትደርሺው። ነገር ግን ከዛሬ ጋር ከኖርሽ ነገን ባልተጨረሰ ጉልበት እና አቅምሽ መጋፈጥ ትችያለሽ። እድገት ማለት ምን ማለት ነው? ይህን በተለማመድሽ ቁጥር ይበልጥ እየተማርሽ ትሄጃለሽ። አእምሮሽ እንዴት እንደሚሰራ ትማሪያለሽ። ጭንቀትሽ ምን እንደሚመስል ትማሪያለሽ። እንዴት ቆም ማለት እንዳለብሽ ትማሪያለሽ። እንዴት መተንፈስ እንዳለብሽ ትማሪያለሽ። እንዴት ወደ አሁኑ ቅጽበት መመለስ እንዳለብሽ ትማሪያለሽ። እናም በዝግታ ጭንቀት ህይወትሽንና እያንዳንዱን ቅጽበት መቆጣጠር ያቆማል። ምናልባት ጭንቀት አሁን ይመጣ ይሆናል፣ ነገር ግን ወዲያውኑ አትከተዩ። ታስተውያለሽ፣ ትረጂዋለሽ፣ እናም ቀጣዩን እርምጃ ትመርጫለሽ። እድገት ማለት ይህ ነው። ፈጽሞ የማትጨነቅ ሰው መሆን አይደለም። ይልቁንም ጭንቀት ሲመጣ ምን ማድረግ እንዳለብህ የምታውቅ ሰው መሆን ነው። ስለዚህ ከዛሬ ጀምረሽ ተለማመጂ። አእምሮሽ ወደ ነገ ሲሮጥ ተመለሽ። ዙሪያሽን ተመልከቺ፣ ተንፍሺ። እግርሽ መሬት መንካቱን ይሰማሽ። አሁን በዚህ ቅጽበት እየሆነ ያለው ነገር አስተውዩ። ከዚያ ራስሽን ጠይቂ፣ ቀጥሎ ልሰራ የሚገባኝ አንድ ነገር ምንድነው? ሁሉ ነገር አይደለም፣ ሙሉ ጊዜሽንም አይደለም፣ ቀጣዩ እርምጃ ብቻ። ምክንያቱም ዛሬ ሙሉ ህይወትሽን አስተካክለሽ መጨረስ አይጠበቅብሽም። ይቺን ቅጽበት በመልካም ሁኔታ መኖር ብቻ ነው ያለብሽ። አንድ ቅጽበት፣ አንድ ፈተና፣ አንድ ትምህርት፣ በአንድ ጊዜ አንድ እርምጃ። እናም ልምምዱ ስትቀጥይ አንድ ታላቅ እውነት ትማሪያለሽ። በህይወትሽ ውስጥ የሚከሰቱ ነገሮችን ሁሉ መቆጣጠር አትችይም። ነገር ግን ይበልጥ የረጋ እና ጠንካራ አእምሮ ይዘሽ እያንዳንዱን ነገር እንዴት መጋፈጥ እንደምትችይ መማር ትችያለሽ።